ጠቅላይ ሚኒስትር ዶክተር አብይ አህመድ ግብጽ መጥቶ ግብጽ በምትፈልገው መስፈርት አስገዳጅ ውል ይፈርማታል ይላል። ህዳሴ ግድብን ችግር ለመፍታት ጠቅላይ ሚኒስትር ዶክተር አብይ አህመድ ግብጽ ይደርሳል። በህዳሴው ግድብ ጉዳይ ላይ ግዴታ ዓለም አቀፍ አስገዳጅ አሳሪ ውል ልትገባ ይገባል። ከዚህ ውሃ ላይ ከኤሌክትሪክ ጠቀሜታ ውጪ ምንም ነገር እንዳታደርግ ቃል የሚያስገባ እንደዛው መስመር እንፈልጋለን ይላል። السلام عليكم. رئيس وزراء إثيوبيا أبي أحمد يصل مصر لحل أزمة سد النهضة والقبول. سلامتا كاقرب بوهلا بقطتا የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ግብጽ ይደርሳል ነው እና ኦልሞስት ደርሷል እንደሚባል አይነት አነጋገር ነው በሱ ማለት ነውና ኦኬ قول بمطالب مصر ويوقع على اتفاق دولي ملزم. እናም ግብጽ በምትፈልገው መስፈርት እቺ ታስቃለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ግብጽ መጥቶ ግብጽ በምትፈልገው መስፈርት የዓለም አቀፍ ማህበረሰብ ታዛቢነት አስገዳጅ ውል ይፈርማታል ይላል። ማሻአላህ ጥሩ ነው። የአንዳንዴ የግብጾች ልብ ማለት ነው ያኒ ልብ እንቅርት ይመኛል ይባላል እና መመኘት አይከለከልም። ስለዚህ ከምኞት አኳያ ይመስለኛል ይሄ አሁንም እና እንጂ ጠቅላይ ሚኒስትር ኦፊሻሊ ምንም ነገር እስካሁን አልሰማንም። ወደ ግብጽ ሄዱ የሚል ነገር አልሰማንም እና ምንድነው የሚለው ይፈርሟታል ይላል። ኦኬ لي والبلد دعوا ደግሞዋለሁ ያባባሉ በጣም ደስ ብሎኛል። السلام عليكم. رئيس وزراء إثيوبيا أبي أحمد يصل مصر لحل أزمة سد النهضة የህዳሴ ግድብን ችግር ለመፍታት ጠቅላይ ሚኒስትር ዶክተር አብይ አህመድ ግብጽ ይደርሳል። قبول بمطالب مصر ويوقع على اتفاق دولي ملزم. እናም ዓለም አቀፍ አስገዳጅ ውል ግብጽ በመታስቀምጠው መስፈርት ተቀብሎ ይፈርማታል። ኦኬ لي والبلد ده عنوان خبر لما تسمعوا دلوقتي لازم تقول انه مستحيل يحصل او ان እናንተ ይህን አይነት ሐሳብ በምትሰሙበት ወቅት ሁላችሁም ይሄ በፍጹም ሊሆን አይችልም ይሄ ሙስተሂል ትላላችሁ ማለት ነውና ያው ሙስተሂል የምትለዋን ቃል ብዙዎቻችሁ እንደያዛችኋት እርግጠኛ ነኝ። ሙስተሂል የምትለዋን ቃል ስሰማ ማን ነው ጋሽ ተድላ ትዝ ይሉኛል እና ጋሽ ተድላ ሙስተሂል የምትለዋን ቃል ይወዷት ነበርና ሙስተሂል በፍጹም ሊሆን አይችልም ትሉ ይሆናል። خبر مفبرك بس لما تعرفوش ان ده ይሄ ዝም ብሎ ወሬው ራሱ የተፈበረከ ነው አዲስ ሰዎች የሰሩት ፈጠራ ነው ትሉም ይሆናል። خبر بجد وليه كواليس حضرتك وتفاصيل تنشر لاول مره وده حصر عبر 50 اقتصاد والصحفيها اللي قدروا يجيبوا المعلومه دي احنا لو እኔ ግን አሁን የምነግራችሁ ነገር እውነት ነው። ከተለያዩ ሳቢዎች ጀርባ እንደ እርግጠኛ እስከመሆን ድረስ የወሰድኩት የሆነ መረጃ ነው ከተለያዩ አቅጣጫዎች ምናልባትም ከማንም ልትሰሙት በማትችሉት መልኩ ይሄ ያው የተለመደ የሆነች የግብጻዊ ማጋነኛ ጠብ አድርጎበት ይቀጥላል። عنه في اللايف ده خوفا من ان اي حد يسبقنا ويعلن الخبر وجاي لك النهارده بالكواليس وكواليس الكواليس. ዛሬ በሚስጥርና ውስጥ ብቻ የተሰሙ የሆኑ ምናልባትም ይሄንን ወሬ እናንተም በደንብ ይዛችሁ የመጀመሪያው ዘጋቢዎች በተለያዩ ቦታዎች ላይ ከወዳጆቻችሁ ጋር ከምን ጋር ስትገናኙ በቃ ልክ እንደ የመጀመሪያው ሰው በመሆን ወሬውን የምታቀብሉ ሰዎች ትሆናላችሁ ይለናል። الخبر ده في اي مكان اعرف ان المصدر 50 اقتصاد. ስለዚህ ግን ይሄ መጨረሻ ግን እንዳትረሱ ይሄ ከኔ ማለት ከኔ ቻናል የወጣ ብቻ እንደሆነ እወቁ ነው። هي حلقه كواليس بامتياز فمش محتاجه مقدمات. 50 شاي بقى او براد شاي عيار تقيل ويلا بينا. لكن الاعداد بيقول لك معلومه مهمه جدا ما تنساش تعمل لايك وتعلق على الفيديو
እንግዲህ ይህ ፕሮግራም ትንሽ ከበድ ስለሚላችሁ በሻይ አውጥዋጡት ይያለን ሻይ ይዛችሁ እና ሰብስክራይብ ማድረግ አትርሱ ብሏል። ይሄን ደግሞ ለኔ ማለት ነው እናንተ ሰብስክራይብ ማድረግ አትርሱ። في البداية بس عايز أأكد نقطة بأكد عليها كتير، وده السبب إن كل يوم الحمد لله في ناس جديد بتنضم ل50 اقتصاد. መጀመሪያ በጣም ላረጋግጥላችሁ ፈልገው ነገር አለ። عبر اللي بيعملوا سبسكرايب او اللي بيكونوا عندنا بيعملوا متابعه على الصفحه. احنا صحفيين جينا من ورا الكاميرا بعد ما كنا بنجيب المعلومه وننفرد بها قبل اي حد وتنشر عبر الجرائد او عبر الصفحات او عبر السوشيال ميديا المكتوب. ኦኬ ይህ አሁን የምነግራችሁ ነገር ልክ ሌሎችም ሐሳቦች ላይ አንዳንዴ ከማንም የተለያዩ ጋዜጦች ላይ ምናምን ከመውጣታቸው በፊት ኢንፎርሜሽን ምናገኝባቸውን መስመሮች ተጠቅመን ኢንፎርሜሽን እያመጣን ለእናንተ በማሳወቃችን ነው ከእናንተ ጋር መጀመሪያም የተግባባነው ነው የሚለን እና ይህ አንዱ ነው። ስለዚህ በደንብ ተከታተሉኝ ለማለት ነው። فجينا من ورا الكاميرا لقدام الكاميرا وبدأنا نعمل مشروع لنا. هذا المشروع هو مشروع صحافة مرئية، نوع بقى من السوشيال ميديا مع الصحافة المكتوبة مع القصة دي كلها، وبدأنا نجيب المعلومة اللي كنا بنصريحات رسمية بهذا. احنا صحفيين رسميين معتمدين. بقول الكلام ده ليه؟ عشان أول ما بقول لك المعلومة هنا بعض الناس ولديه نفوذ قوي في أفريقيا، وهو جاي قبل ما يركب الطيارة كنت قايل لك اوكي زيجا مستشار ترامب الشرق لدينا طرح مفصل لمعالجة ملف السودان ومضمون على تطبيق اتفاق غزة. هون የአሜሪካው ምንድነው ስሙ የአሜሪካው ሙስተሻር ወይም ደግሞ አማካሪ የሆነው ሰው ወደ ግብጽ ይላካል። ግብጽ ላይ ሊፈጽማቸው የሚፈልጋቸው ነጥቦች ውስጥ ዋናውና ትልቁ የሱዳን ጉዳይና የጋዛ ጉዳይ ከግብጽ ጋር ደግሞ የእስራኤል ጉዳይ በተያያዘ በአጠቃላይ የጋዛ የመካከለኛው ምስራቅ ከፍልስጤም ጋር ተያይዞ የሚነሱ ነገሮችን በሙሉ ለመፍታት ነው። لأن دي حصر. يلا بينا نخش في الحلقة. هناك وفد أمريكي كان من حوالي أسبوع تقريبا في القاهرة. الوفد ده كان بقيادة مسعد بولس، مبعوث ومستشار ترامب ورجله في أفريقيا. تقدر تقول عليه مهندس علاقات وصفقات أمريكا ومصر. ይህ ሰው በጣም ብዙ በአፍሪካ ጉዳይ ላይ ችግሮችን በመፍታት አሜሪካ የምትንተራስበት ወይም የምትመረኮዝበት ትልቅ ሰው ነው። ይህ መቅሱድ ጳውሎስ ነው ምናምን طلع في افريقيا والشرق الاوسط ولديه نفوذ قوي في افريقيا، وهو جاي قبل ما يركب الطياره كنت قايل لك الخبر ده في لايف هنا. طيب ከዚህ በፊት አውሮፕላን ላይ ራሱ ከመምጣቱ በፊት የተለያዩ ሐሳቦችን አንስተን ስንወያይ ነበረ። እናም ሊፈታቸው የሚፈልጋቸው ነጥቦች እነዚህ ናቸው ብለን አውርተን ነበር። እሱም የሱዳን ጉዳይ ከዛ የጋዛ ጉዳይ። الراجل ده تم الاتفاق معاه على ترتيبات كثيره تخص السودان وليبيا، مش وقت الكلام عنها، لكن የሊቢያ ጋር በተያያዘ እንደዛው اكثر ما تم الحديث عنه هو تحركات مصر في القرن الافريقي وتواجد. ሌላው ዋናውና ትልቁ የግብጽ በአፍሪካ ቀንድ ያላትን እንቅስቃሴ ነው። እዚህ ጋር የምታዩት ኢሳያስ አፈወርቂ ከዛም ሐሰን ሼክ መሐሙድ የሶማሊያው ፕሬዝዳንት ናቸው። እነዚህን ከነዚህ ጋር ተያይዞ ደግሞ በአብዱል ፈታህ አልሲሲ የሚደረጉ የተለያዩ እንቅስቃሴዎች ውስጥ እንደ ትልቅ ፋይል ተደርገው የተያዙት የህዳሴ ግድብና አሁን ደግሞ የኢትዮጵያ የባህር በር ማግኘት አለማግኘቷ ላይ እንደ እንቅፋት ከቆሙትና ይሄን ጉዳይ بጣም በሰፊው ከሚቃወሙት ሰዎች መካከል ዋናው ራሱ عبد الفتاح السيسي. الدعم المصري هناك لدول إريتري وجيبوتي والصومال وحتى السودان. نا بزي هدت عبد الفتاح السيسي لإرترا لسوماليا لجيبوتي ليلاو قرتو سودانن አጋዥ የነሱ ሰነድ ሆና ወይም የነሱ አካል በመሆን ልታግዛቸው እንደፈለገች ዓለም ያውቀዋል ነው የሚለው عسكري. لكن الأهم هو ما طلبه هو بخصوص إثيوبيا. ليه ግን ዋናውና ትልቁ በአብዱል ፈታህ አልሲሲ ፋይል ውስጥ ከአሜሪካኖቹ ጋር በተለይም ከአማካሪው ጋራ ትልቅ ሊፈቱ የሚፈልጉት ጉዳይ ከኢትዮጵያ ጋር የተያያዘውን የግብጽ ኢሹ ነው። الأهم لأن في نفس التوقيت توقيت زيارته ودي معلومة لجأ أبي أحمد في الكواليس للحديث مع أوروبا على أنها تتدخل للوساطة بينه وبين مصر الاتحاد الأوروبي. سيبك من التصريحات العنترية اللي في العالم دي بتبقى لزوم الشو السياسي. ሌላው
በተለያዩ የውስጥ መስበሮች ባገኘናቸው ሁኔታዎች ሰሞኑን በአብዱል ፈታህ ሲሲ የኢትዮጵያ ህዳሴ ግድብ ጋር ተያይዞ በሚያወጣቸው መግለጫዎች የተንተራሱ ጉዳዮች ውስጥ አንዱ ወይም የተነሱ ጉዳዮች ውስጥ አንዱ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ አውሮፓ ህብረቱን የኛንና ማለት የኢትዮጵያንና የግብጽን ጉዳይ አንድ መላበሉን የሚል የጥያቄ ወይም ደግሞ የአሸማጋይነት መስመርን ከአውሮፓ ህብረቶች እንደሚፈልግ የሚያሳይበት ሁኔታ ሄዷል ነው የሚለው። ያው እውነት ይሁን ውሸት አናውቅም። كل رئيس بيعمل كده قدام شعبه، لكن ما يدور في الكواليس حاجة تانية. بولس طلب تسوية ملف سد النهضة إثيوبيا. ይህንን ማድረግ ማለት አንድ የተለያዩ ታላላቅ አገራት እንደ አውሮፓ ህብረቶች የመሳሰሉት ጣልቃ እንዲገቡ በዚህ ጉዳይ ላይ መቼ ነው የሚያደርገው አንድ መንግስት ሲባል ሁላችንም ይገባናል ነው እና ሲጨንቀው ምናልባትም ህብረተሰቡ ፊት እንዲሆንኩኝ እንዲያረኩኝ ማለት አይችልም። ነገር ግን ሌሎች ሰዎች ግን እንዲደርሱለት ይጠይቃል በተለያየ መልኩ ማለት ልክ እንደ ዲፕሎማሲ ነገሮችን ለመፍታት በሚፈልግበት በሚሻበት ወቅት مصر ردت بالموافقة بأن يكون هناك اتفاق دولي ملزم لإثيوبيا بالآن. ስለዚህ በዚህ ሂደት ውስጥ ግብጽ ምላሽ ሰጥታለች። መጀመሪያም ታስቦ የነበረው ስለነበረ በህዳሴው ግድብ ጉዳይ ላይ ግዴታ ዓለም አቀፍ አስገዳጅ አሳሪ ውል ልትገባ ይገባል። اتفاق يتضمن بنود أولها خلاص سد النهضة اتبنى، يبقى اتفاق ملزم بتشغيله وغلقه، ويبقى المسؤول عن ده لجنة مصرية أوروبية أمريكية سودانية إثيوبية. ይሄ የመጀመሪያው የዚህ አይነቱ ስምምነት ሊይዘው የሚገባው ይሄንን እንትናቸውን በዛው እንዴት ነው የሚያስቡት ምንድነው የሚፈልጉት የሚለውን ነገር ማወቃችን ተገቢ ስለሆነ ነው እና ትራምፕ ወይም አሜሪካኖች ከአማካሪያቸው ጋራ ሊያስፈጽሙት የሚፈልጉት ነገር በህዳሴው ግድብ በኩል የኢትዮጵያን የህዳሴ ግድብ ግብጽ፣ ሱዳን፣ አሜሪካ እንደዚሁም ደግሞ የአውሮፓ የተወሰኑ ወኪሎች እና ራሷ ኢትዮጵያ በጋራ የሚያስተዳድሩበት የሆነ በተለይ መክፈቻና መዝጊያውን በተመለከተ ውሃው ምን ያህል ይያዝ ምን ያህል ይለቀቅ ምናምን የሚለውን ነገር ሊወስኑ የሚችሉ የጋራ የሆኑ ኮሚቴ የሚቋቋምበት የሆነ መስመርን ማዘጋጀት የሚል ነው። ይሄ አንዱ ምኞት ነው። ምኞታቸውን ማወቅ ጥሩ ነው ማለት ይፈጸማል አይፈጸም እሱን በኋላ ምን ይሆናል። زيادة حصة مصر من المياه وكذلك السودان. 3 لا يكون هناك أي سدود جديدة. ሌላው ሁለተኛውና ከዚህ ጋር ተያይዞ ማለት ለምንድነው እንደዚህ አይነት ኮሚቴ የሚያስፈልገው ሲባል የግብጽ የውሃ መጠን እንዳለ እንዲፈስላት ትፈልጋለች ምንም አይነት ሳይጎድል ማለት ነው። ይሄም አንዱ ህልም ነው። ምክንያቱም ኢትዮጵያ ይሄን ያክል ግድብ ገድባ ከዛ በኋላ ደግሞ ሌሎችም ግድቦች በመትገድብበት ወቅት የምትፈልጋቸው ነገሮች ከሆኑት ውስጥ አንዱ ምናልባት ውሃውን ቢያንስ የተወሰነ ውሃ በቋሚነት እዛው ግድቡ ላይ የሚቆይ ስለሚሆን ያንን ቋሚ ድርሻ ትወስዳለች ወደዱም ጠሉም ማለት ነው ልክ አሁን ላይ እንዳደረገችው። ከዛ ከተወሰነ ሌቭል በኋላ ደግሞ የመልቀቅ ውሃውን የመልቀቅ ምናምን እንዳለ ሆኖ ነገር ግን ኢትዮጵያ በፈለገችበት ከዚህ ቡሃይራ ወይም ሐይቅ ጋር ተያይዞ የመጠጥ ውሃ ልትፈልግ ትችላለች ኢቭን የመስኖ ውሃ ልትፈልግ ትችላለች ሌላም ወይም ሌላው ቀርቶ የውሃ እያሸጉ ምናልባት የመጠቀም የመሳሰሉት ፕሮጀክት ሊሆን ይችላል ሌላም ማንኛውም ከውሃ ጋር የተያያዙ ፕሮጀክቶችን ልትፈልግ ትችላለች። ስለዚህ ያ ሰዓት በሚደርስበት ወቅት ምንም ጠብታ ውሃ መንካት አትችልም የሚያስብል ከዚህ ውሃ ላይ ከኤሌክትሪክ ጠቀሜታ ውጪ ምንም ነገር እንዳታደርግ ቃል የሚያስገባ እንደዛው መስመር እንፈልጋለን ይላል። على فرع النيل الازرق من اثيوبيا نهر النيل ሌላው በናይል ውሃ ላይ ወይም ጥቁር አባይ ማለት ነው እና ጥቁር አባይን መጋቢ የሆኑ ማንኛውም ወንዞች ላይ ምንም አይነት ግድብ ኢትዮጵያ ላትሰራ ቃል ትገባለች። በጣም ምኞት ደስ የሚል ምኞት ለነሱ ማለት ነውና ግን በዛው ምን እየነገሩን ነው ማለት ነው ይሄን ውሃ ኢትዮጵያ መጠጣት አይገባትም እንዲሁ እሷ ጋር ይመንጭ እንጂ የተሰራው ለኛ ነው እያሉን ነው። በዛው الفرع اللي هو هناك في اثيوبيا بيسمى عليه او يطلق عليه النيل الازرق.
لا دلوقتي ولا في المستقبل إلا بموافقة مصر والسودان ودول مفاوضية النيل كاملين العدد. مش موافقة أغلبية، لا ده موافقة ሌላው የዓለም አቀፉ ማህበረሰብ ውስጥ የሚመረጡት እነዚህ ከህዳሴው ግድብ ጋር በተያያዘ የመክፈት የመዝጋት ሂደት ውስጥ ጣልቃ እንዲገቡ የሚፈለጉት ልምድ ያላቸው ወይም አዋቂዎች ተብለው የሚታሰቡት ሰዎች በተጨማሪ የኢትዮጵያ ማንኛውም ወንዝ ላይ ምንም አይነት ግድብ መስራት በመትፈልግበት ወቅት ይሄ 1929 ስምምነት የሚመስል ነገር ነው ግብጽ ልትስማማ ይገባል እና ምንድነው የሚሰራው ምናምን ጥናት ሁሉ ይደርሳታል ከመሰራቱ በፊት ከዛ በኋላ ጎሄድ ወይም ኖ ማለት መብት ይሰጣታል ያ የቪቶ ድምጽ ይሰጣታል ማለት ነው ይሄንን ምናልባት ሊጋፋት የሚችሉ ኃይሎች የሚሆኑት የውሃው ባለቤቶች የሚባሉት እነዚህ የናይል ቤዝን ሀገራት በሙሉ እና በሙሉ ድምጽ ሲባል ማለት ነው ግብጽና ሱዳንም ተጨምረው በሙሉ ድምጽ ይለፍ ያሉት የሆነ ግድብ ካልሆነ በስተቀር አይሰራም ይላል ያ ማለት ነው ልክ እንደ ኤንቲቢው ስምምነት እነሱ ኖ በማለታቸው የተነሳ የኤንቲቢው ስምምነት ቫሊድ አይደለም ተግባራዊ ሊሆን አይችልም ምክንያቱም አንዳንዶች እንደምንለውኛ አሁን በ6 ሰዎች 6 ለ5 በወጡበት የ11 ሀገራት ስምምነት ኤንቲቢው ተግባር ላይ ይውላል ነው የኛ ሐሳቤ እነሱ ግን ኖ የኤንቲቢው ስምምነት መሆን ያለበት በሙሉ ድምጽ ነው ማለፍ ያለበት አንድ ሀገርም ኖ ካለች ወይም አንድ ሀገር ካልተስማማበት በጉዳዩ ላይ ውድቅ ይሆናል የሚል ነው እንትናቸው ስለዚህ አሁንም እንደ ምኞት የሚቀመጠው ሌላው እኔ ሁሌ እቺ አስገዳጅው ምን ትመስላለች እንደው ንገሩን ስንላቸው ሁሌ እሽሞኑ ሆኖ ነበር ይሄ ሰው ያፈረጠላቸው ማለት دولة يعني لو دولة واحدة رفضت يبقى انسى ولو اثيوبيا بنت بالمخالفة يبقى السد ده مخالفة دولية تستلزم التحرك بشتى الطرق ስለዚህ በኢትዮጵያ በኩል ይህ አንድ ሰው እንኳን ያልተስማማበትን ማለት አንድ ሀገር እንኳን ያልተስማማበትን ማንኛውም በውሃዋ ላይ ተግባር ብትሰራ በዓለም አቀፉ ተጠያቂ የሚያደርግ የሆነ ውል ነው የሚደረገው ያ ማለት በምንም መልኩ ያ ግድብ እንዲወገድ ወይም ደግሞ ተግባራዊ እንዳይሆን ገና ሳይሰራ ከሆነ እንዳይተገበር አይ ደግሞ ያንን የተስማሙበትን ባህሪ ወይም ደግሞ ስፔሲፊኬሽን ወይም ሁኔታዎች የሳተ አካሄድ ኢትዮጵያ ራሷ በፈለገችው መልኩ የሰራችው ግድብ ከሆነ ደግሞ በማንኛውም መልኩ በዓለም አቀፍ ጫና እንዲፈርስ ይደረጋል የሚል ነው حتى لو بالقوة لإزالته 4 تدفع إثيوبيا تعويضات عن ما حدث في مصر والسودان اللي هو الفيضانات الأخيرة واللي منها ሌላው ኢትዮጵያ በሱዳን ላይ ልክ እንዳደረሰችው አይነት ጎርፍ በነሱ ሳቢ ማለት ሌላው ደግሞ በግብጽ ላይም እንደዛው አደረሰች የሚሉት ጎርፍ አይነት በሚከሰትበት ወቅት ኢትዮጵያ የካሳ ተግባር ልትፈጽም ያ ማለት ነው ሱዳን እስከ ዛሬም ድረስ ስትጥለቀለቅ ነበር ስትሰብጥ ነበር እስካሁን ምንም አንከፍልምም ምንም አንጠየቅም ምክንያቱም ግድብ አልሰራንም አሁን ግን ግድብ ስለሰራን ምናልባትም ሊደርስባት የነበረው አደጋ 20 ሰው መሞት ከሆነ ነገር ግን ህዳሴ ግድቡ ከተሰራ በኋላ የሚሞተው 10 ሰው ከሆነ 10 ሰው ላይ ኢትዮጵያ ትጠየቃለች ነው ይሄ ማለት ነው ከግድቡ ጀርባ ለሚሰሩ ማንኛውም ነገሮች ተጠያቂ የሚያደርግ የሆነ ውል ይፈልጋሉ ይሄም لك عند قدم እንዳልኩት እንደ መነሻ ልብ እንቅርት ይመኛል አይነት ነው في مصر غرق أراضي طرح النهر آخر شرط ده احنا حاطينه ومش عايزينه بنصعبها عليهم عشان بس يرضوا بالباقي طلبت مصر ايه طلبات مصر منطقية ومقابل كده مصر هترضى بحصلت المية اللي انتوا عملتوها عندكم بس في شرط خامس بنكشف عنه في حلقة اليوم ان لو سد النهضة انهار أراضي طرح النهر آخر شرط ده احنا حاطينه ومش عايزينه بنصعبها ሌላው የመጨረሻ እንደ መስፈርት ተቀምጦ የሚታየው በግብጽ በኩል ወይም የሚታሰበው የማንፈልገው ቢሆንም ነገር ግን ሌሎቹን እንዲቀበሉን ስንል የግድ ማስገባት ያለብን የሆነ ለነሱም ትንሽ ቤኔፊት የምንሰጥባቸው የሆኑ አይነት መስፈርቶች ናቸው ይለናል እነሱን ዘረዝራቸዋል عليهم عشان بس يرضوا بالباقي طلبت مصر ሌሎቹን እንዲፈቅዱ እንትን ነው ምንድነው እንደ ጉቦ መሆኑ ነው ያኛው ሐሳብ ላይ እንድትስማማ በዚህኛው የተወሰነች ነገር እንሰጣለን የሚል ነው ايه طلبات مصر منطقيه ومقابل كده مصر هترضى بحصلت الميه اللي انتوا عملتوها عندكم
بس في شرط خامس بنكشف عنه في حلقة اليوم، إن لو سد النهضة انهار فلن تبني إثيوبيا سد بديل ليه، وهيكون ملتزمة بتعويضات لدول المجرى مصر والسودان. لجبس لإثيوبيا يتوسنوا يوها درشاوش كهداسي قدب غار تايزو بتام يتوسنوا درشا اندي نورات يدرقال نقر جيني لنا كهداسي قدبو بمنم ملكو مفرس وي أدقا بيدرس بتنا بزاي تنسى بزوها متتو أدقا بيدرس ويم قدبو لاي كفتنيا أدقا بيدرس بت ሁለተኛ ያንን ግድብ መልሳ እንዳትሰራ ደግሞ የሚል ሌላ መስፈርት ይቀመጣል ይላል። ይሄ በሙሉ እንዳልኳችሁ ለመስማት ራሱ ሚቀፍ የሆነ እውነት ሚለው ከሆነና ግብጾች ይሄንን ኢሊቱ ራሱ የጻፈው ከሆነ ይሄንን አይነት ጽሁፍ ያው በጣም ኢቭን ያንደኛ ክፍል ተማሪ ሊጽፈው ማይገባ صوف صفوال ስለዚህ ለራሳቸው የሚሰጣቸው የሚመለስላቸው ነው የሚሆነው لما سيلحق بهم من خسائر محتمله اللي هو حط الشرط ده يعتبر معلم وقاري المستقبل كويس. طبعا انت دلوقتي بتحاول تفتح على قد ما تقدر ስለዚህ በማንኛውም ሁኔታ ከግድቡ ጀርባ ያሉ ወይም ከግድቡ በኋላ ያሉት ሀገራት እዛ ውስጥ ሱዳንና ግብጽ ማለት ነው ሌላ ሀገር የለንም። ስለዚህ በእነሱ ላይ የሚደርሱ ማንኛውም ኪሳራዎችን ከፍላም ነው ኢትዮጵያ እንደገና ደግሞ በዛ ኪሳራ ያመጣው የሆነውን ይሄንን ግድብ መልሶ ደግሞ ለመተካት ፈጽሞ የማይቻልበት መስፈርት ነው አስቀምጠን የምናስፈርመው።